ባልና ሚስት ሲፈላለግ ሲዋደድ አብሮ መኖርን የሆነ ሲፈልግ ነው ደስ የሚለው። አንተ ትብስ ስትባባሉ ያኔ ነው ኑሮ በራሱ ደስ የሚለው። ገብቷችኋል አይደለም? ስለዚህ አሁን እናንተ ምንድነው አንዳንዴ ምን ይባላል መሰላችሁ፣ ፍርድ ቤት ራሱ ፍቺ ስትፈጽሙ የእይታ ጊዜ የሚባል ነገር አለ ማለት ራሳችሁን እዩ የሚባልበት ነገር ማለት ነው። ስለዚህ አሁን እናንተ እኔ አሁን ለእናንተ የምመክራችሁ ነገር አንድ ነገር እንግዲህ ሁለታችሁ ማሻፈረኛ አይነት ነገር ውስጥ ነው ያላችሁ ሲመስለኝ ማለት ነው። ስለዚህ እኔ ለእናንተ አንደኛ ምክር የምመክራችሁ በአንደኛ ደረጃ እንድትስሉ የምፈልገው ሁለታችሁም ከአንዳንድ ነገሮች ተቆጥባችሁ በቃ አንዳንድ አሁን የማያቸው ነገር ልክ ያልሆኑ ነገሮች ይኖራሉ እና እነዛን ነገር በመቆጠብ ራሳችሁን ማየት ብትችሉ ማለት አብርሃም አንተ ራስን ስታይ የቱ ጋር ነው የቆምኩት ብትል፣ ሩታን ራስሽን ስታይ የቱ ጋር ነው ያለሁት እኔ ልክ ነኝ ምናምን አለ መሰላችሁ። አንዳንዴ ሁሌ እኔ ልክ ነኝ መባባል ሳይሆን ያለብን ራስን መመርመር የሚባል ነገር አለ። በቃ ራስን ማየት፣ ራሴን ሳይ የቱ ጋር እንደቆምኩኝ ጥፋቴ ምን እንደሆነ መረዳት እችላለሁ። ስለዚህ አንቺም ራስሽን ቆም ብለሽ ለራስሽ ጊዜ ወስደሽ ማለት አሁን ይሄ የቤተሰብ ግፊት የሆነ ነገር የወንድም ምናምን ግፊት አይደለም። ራስሽ ብቻሽን ሆነሽ ራስሽን ማየት። አንተም ልክ እንደዛው እኔ ብዙ ነገር ብያለሁ። በቃ ራስን ቆጥበ ከሁሉ ነገር ራስን ቆጥበ ራስን አድብጥ። ምን ላይ ነው የቆምኩት? እኔ ልክ ነኝ? በቃ የማደርገው ነገር ልክ ነው? የምሰራው ስራ ልክ ነው ወይ በል ብያለሁ ከዚህ በፊትም ዛሬም የምልህ እሱን ነው። ምናልባት አሁን ተመልካቾች ያው የማያውቁት እኛ ብዙ ነገር ውስጥ ላይ ብዙ እርምጃ ተራምደናል። ፈጣሪ ልጃችሁን ያሳድግላችሁ። ልጃችሁን ደግሞ በስነ ስርዓት፣ ምክንያቱም የአባት ፍቅር ያስፈልገዋል፣ የእናት ፍቅር ያስፈልገዋል። የአባትና የእናት ፍቅር ያላገኘ ልጅ ምን እንደሚሆን እናንተ እንግዲህ ሚዲያ ላይ ነው ያላችሁት፣ ብዙ ነገር ትመለከታላችሁ። ስለዚህ የሁለታችሁን ፍቅር ለልጃችሁ ስለሚያስፈልገው ሁለታችሁን በስነ ስርዓት እንደሰለጠነ ሰው እንደተማረ ሰው ሆናችሁ እየተሳሰባችሁ መነቋቆር ሳይኖርባችሁ ሁለታችሁ ሳመጣላት ሳይኖርባችሁ በስነ ስርዓት እየተነጋገራችሁ ልጃችሁን ማሳደግ አለባችሁ። ለጊዜው ይሄንን እምላችሁ ማለት አሁን ይሄ እንደዚሁ ተለያይታችሁ ትቆያላችሁ ማለት አይደለም። እኔ መሄድ ያለብኝ ጥግ ድረስ እሄዳለሁ። እኔ ብዙ ከጋሽዬ ጋር ብዙ አውርቻለሁ፣ ብዙ ነገር